ሰላም የዲና ፕላስ ኒውስ ቤተሰቦች ዛሬ የምንቃኘው በማህበራዊ ሚዲያ በተለይም በቲክቶክ ዓለም ላይ በሰፊው የሚታወቁትና በተደጋጋሚ አብረው በሚሰሯቸው ቪዲዮዎች ፕራንኮችና ጣፋጭ የፍቅር ይዘቶች የብዙ ወጣቶችን ቀልብ ስበው የነበሩት ታዋቂዎቹ ጥንዶች አዶናይና ጃኒን መለያየት የተመለከተ ይሆናል። ይህ ዲና ፕላስ ኒውስ ነው። እነዚህ ጥንዶች በቲክቶክ ላይ በሚሊዮኖች የሚቆጠሩ ተከታዮች አፍርተው የሚያደርጉት እያንዳንዷ ነገር ሁሉ በብዙዎች ዘንድ በትኩረት የሚታይ ነበር ቢሆንም ነገር ግን ሰሞኑን በየግል ገጾቻቸው ላይ መለያየታቸውን የሚጠቁሙ ነገሮችን ማውጣታቸውን ተከትሎ የብዙዎች መነጋገሪያ ሆነዋል። በማህበራዊ ሚዲያ ላይ እየወጡ ያሉ ከባድ ትችቶች፣ የተለያዩ የፌስቡክ ገጾች አስተያየቶችና ከሁሉም በላይ ደግሞ በሁለቱ መሀል ይነሳ የነበረው ፍጹም የተለየ የባህሪና የፍላጎት ግጭት ነገሩን ፍጹም የተለየና አነጋጋሪ አጀንዳ አድርጎታል። በአሁኑ ሰዓት ብዙዎች እንዴት ያሳዝናል፣ የማትነጣጠሉ ጥንዶች ነበራችሁ፣ እባካችሁ ታረቁ ብለው ከልብ ሲያዝኑላቸውና የድሮ ቪዲዮዎቻቸውን ኤዲት እያደረጉ ሲለቁ፣ በሌላ በኩል ደግሞ የዚህ አይነት የቲክቶክ ወሬዎች የሰለቻቸው ወገኖች ይህ የቪው እና የፎሎወር ማሰባሰቢያ የተለመደ ድራማ ነው እያሉ በከፍተኛ ሁኔታ እየተቹት ይገኛል። ዛሬ በዲና ፕላስ የእነዚህን የጥንዶች መለያየት በስተጀርባ በሁለቱ መሀል ያለው የጸባይ አለመጣመርና ማህበራዊ ሚዲያውን ያጨናነቀው የኮሜንት ጦርነት ፍርጥርጥ አድርገን ተረድተናለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እስኪ ታሪኩን ከመጀመሪያው ጀምሮ በሰፊውና በጥንቃቄ እንየው። ለመሆኑ ይህ የመለያየት ወሬ እንዴት ተጀመረ? ጥንዶቹ በድንገት አብረው ቪዲዮ መስራት ማቆማቸውን ተከትሎ ነው ተከታዮቻቸው ጥርጣሬ ውስጥ የገቡት? ከዛም አልፎ አዶናይም ሆነ ጃኒ በየግል ገጾቻቸው ላይ ብቻቸውን ሆነው የሀዘን፣ የብቸኝነትና የጸጸት ስሜት የሚንጸባረቅባቸው ቪዲዮዎችና አሳዛኝ ሙዚቃዎችና ጥቅሶችን መልቀቅ የጀመሩት። ነገር ግን ነገሩን ፍጹም ግልጽና ይበልጥ አነጋጋሪ ያደረገው በማህበራዊ ሚዲያ ላይ የሚንሸራሸር ተራ ጥርጣሬ ሳይሆን የጃኒ የድሮ ፍቅረኛ የሆነው ጆን ዳንኤል ቲክቶክ ላይ ይዞት ወጣው ያልተጠበቀ መረጃ ነው። ጆን ዳንኤል በቲክቶክ ገጹ ላይ የቪዲዮ ኮሉን ሙሉ ምስል ባያሳይም የተደረገውን የቪዲዮ ኮል የድምጽ የተቀዳ ፋይል ግን ለህዝብ ይፋ ማድረጉ የሚታወስ ነው። በዚህም ጃኒ ወደሱ ደውላ እንደነበር በድምጽ አስደግፎ በተግባር አሳይቷል። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም ማለት በድምጽ ነው። ቤተኛ ይህ የድምጽ መረጃ ይፋ መሆኑን ተከትሎ ነው እንግዲህ በአዶናይ እና በጃኒ መሃል ጥል መነሳት ጀምሮ የነበረው። በዚህ የቪዲዮ ኮል ምክንያት በመካከላቸው ከባድ ግጭት ተፈጥሮ ለ15 ቀናት ያህል ሙሉ በሙሉ ተኮራርፈውና ተራርቀው ለመቆየታቸው ዋነኛ ምክንያት የነበረው። ይህን ተከትሎ የሁል ጊዜው ያዙኝ ልቀቁኝ የሚበዛበት ስሜታዊነትና አለመተማመን ግንኙነታቸውን ለአደጋ አጋልጦታል። ይህ እጅግ የተጋነነ የቲክቶክ ላይ ጫጫታ ነበር እውነት ከልባቸው ተጣልተው ነው ወይንስ ክላውትና ትኩረት ፍለጋ የተደረገ የሰሞኑን ሌላ ድራማ እንዲል ያደረገው? ከዚህ ሁሉ የሚዲያ ጫጫታና ከጆን ዳንኤል የድምጽ ጀርባ ግን ብዙ ተመልካች በትኩረት ያላስተዋለው አንድ ትልቅ መሰረታዊ ስነ ልቦናዊ ችግር አለ። እርሱም የሁለቱ ወጣቶች የባህሪና የፍላጎት አለመጣመር ነው። እስኪ የጃኒን ፍላጎትና የሴቶችን ምርጫ መነሻ አድርገን እንየው። ጃኒ ልክ እንደ አብዛኛው የኢትዮጵያ ሴቶች የምትወደውና በህይወቷ የምትመኘው ቆፍጠን ያለ ወንድ ሊሆን ይችላል። ቆፍጠን ያለ ወንድ ሲባል ምን ማለት ነው? ብዙ የማይስቅ፣ የማይቀብጥ፣ በቁም ነገር የተሞላ፣ ክብሩንና ኮስተር ማለቱን የሚጠብቅ፣ ጨዋታና ቀልድ እያበዛ ነገሮችን ቀለል አድርጎ የማይገፋ አይነት ኮስታራ ወንድ ማለት ሊሆን ይችላል። አብዛኛዎቹ ሴቶች እንዲህ አይነት ወንድ ከጎናቸው ሲኖር የደህንነትና የኩራት ስሜት ይሰማቸዋል። ነገር ግን ሙሽራው አዶናይ ደግሞ ከዚህ ፍጹም ተቃራኒ ሆኖ የምናገኘው ነው። አዶናይን በቅርበት የሚያውቁትና የቲክቶክ ቪዲዮዎቹን የሚከታተሉ ሰዎች ሁሉ እንደሚረዱት እሱ እጅግ ዘመናዊ የሆነ ህይወትን እጅግ ቀለል አድርጎ ማየት የሚወድ ሁልጊዜ መቅበጥና መጫወት የሚያስደስተው በጣም ዘና ያለ ወጣት ነው። ነገሮችን በቁም ነገር ከማክረር ይልቅ በሳቅ በፈገግታና በጨዋታ ማሳለፍን ይመርጣል። ታዲያ እዚህ ጋር ነው ትልቁ የባህሪ ግጭት የሚፈጠረው። እሷ በአእምሯ የምትመኘውና የምትስበው ቆፍጠን ያለና ኮስታራ ወንድ ሲሆን አዶናይ ደግሞ የዚህ ፍጹም ተቃራኒ ተጫዋችና ደፋር በመሆኑ በመካከላቸው ያቺን ግንኙነት የምታቀናጅ መካከለኛ ነጥብ ወይንም ባላንስ ማግኘት እጅግ ፈታኝ ሳይሆንባቸው አልቀረም። ታዲያ ይህ የጥንዶቹ አስገራሚና ያልተለመደ የፍቅር ውጣ ውረድ ነገር ያልተዋጠላቸውና የሰለቻቸው ተቺዎች በማህበራዊ ሚዲያ ላይ ከባድ የኮሜንት ዘመቻ ከፍተውባቸዋል። ትልቁና ጠንካራው ትችት የመጣው ከታዋቂ የፌስቡክ ገጾችና ከማህበራዊ ሚዲያ ተንታኞች ነው። በሰፊው እየተጋራ የሚገኝ አንድ የፌስቡክ ፖስት ላይ እንደተቀመጠው ተቺዎቹ ቃላታቸውን ጠንከር አድርገው አስተያየታቸውን ሲሰጡ ከመጀመሪያውን ስትለጥፉ፣ ስታለቅሱ፣ ስትሽኮረመሙ ስትሉ ከርማችሁ አሁን ደግሞ ተለያየን ብላችሁ ስታውጁ ሁለት በገንዘብና በዝና የሰከራችሁ መሆናችሁን በተግባር አስመስከራችኋል እያሉ
እያሉ በከፍተኛ ሁኔታ እየተቿቸው ይገኛሉ። ይህ ትችት የሚያሳየው ምንድነው? የኢትዮጵያ ማህበራዊ ሚዲያ ተመልካች አሁን ላይ የቲክቶክ ጥንዶች መለያየት እንደ ድሮ በቀላሉ አያምንም። የሰዎችም ንቃት ጨምሯል። የድሮ ተመልካች ስለ ጥንዶች መለያየት ሲሰማ ከልብ ያዝን፣ ያለቅስና አብሮ ይከፋ ነበር። የዘመኑ ተመልካች ግን ይህንን አይነት መኮራረፍና የቲክቶክ ጫጫታ ሲያይ በሉ እንኳን ወደኛ ነፃነቱ የሲንግልነት ዓለም በሰላም መጣችሁ፣ እዚህ ጋር ሰላም አለላችሁ እያለ በነገሩ ላይ ያፌዘና እየቀለደ ይገኛል። ይህ የሚያሳየው ህዝቡ በየቀኑ ታረቀን ተለያየን የሚል ጨዋታ የመሰለ ይዘት ማየት እንደሰለቸውና ነገሩን እንደ አንድ የቪው ማሰባሰቢያና የቢዝነስ ስልት አድርጎ መቁጠር መጀመሩን ነው። አረሳውትም ፕራንክ በደንብ ነው ማደርግላችሁ። ምን አይነት ፕራንክ ነው? አልፈልግም። ተነገርኩማ ለምን? ኦኬ ላስጠንቅቅሽ። እሺ ፕራንኩ ክብሬን የሚናካ እንዳይሆን መስመር እንዳያልፍ ገባሻ? በስነ ስርዓት ሲሪየስሊ በሌላ ሰው እንዳታስደርግኝ የማይሆን ነገር አልፈልግም። እንግዲህ ታዋቂዎቹ የቲክቶክ ጥንዶች የአዶናይ እና የጃኒ መለያየት ወሬ በስተጀርባ ያለውን የጆን ዳንኤል የድምጽ ማስረጃ፣ የባህሪና የፍላጎት አለመጣመርና ማህበራዊ ሚዲያው ላይ ያስነሳው ትልቅ የኮሜንት ማዕበል ይህንን ይመስል ነበር። እኛም እንደ ዲና ፕላስ መረጃውን ሚዛናዊ በሆነ መልኩ ለእናንተ አቅርበናል። ታዲያ እናንተ በዚህ ጉዳይ ላይ ያላችሁን እውነተኛ አስተያየት ምንድን ነው? ጆን ዳንኤል ያመጣው የድምጽ ማስረጃስ በመካከላቸው ላለው መለያየት ፍጹም ማረጋገጫ ነው ብላችሁ ታስባላችሁ? ወይንስ ህዝቡ ፌስቡክ ላይ እንዳለው ገንዘብና ዝና ያሰከራቸው የሰሩት ሌላ የቲክቶክ ድራማ ነው? በተጨማሪም የአንድ ወንድ ዘና ማለት ወይንም ቺል መሆን እና የሴቷ ቆፍጠን ያለ ወንድ የምፈልግ ምርጫ ለአንድ ግንኙነት ምን ያህል ፈታኝ ነው ብላችሁ ታስባላችሁ? ወንድ ልጅ ኮስታራ መሆን አለበት ወይንስ እንደ አዶናይ ዘና ያለና ተጫዋች? ያላችሁን ማናቸውንም ጠንካራ ሀሳብና ስሜት አሁኑኑ በኮሜንት መስጫው ላይ ያስፈሩልን፣ እርስ በርስ እንወያይበት። የዲና ፕላስ ኒውስ ቤተሰብ በመሆን ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሁልጊዜ አዳዲስና ትኩስ የመዝናኛ ዜናዎችን በፍጥነት ይዘንላችሁ እንቀርባለን። በቀጣይ በሌላ ምርጥና አነጋጋሪ መረጃ እስከምንገናኝ ሰላም ቆዩ። ዛሬ አዶናይ ምግብ እየጋበዘኝ ነበርና ለሱ ቲክቶክ እየቀረጽን ረሳ ነው ዩቲዩብ ሳንቀርጽላችሁ ስንበላ ይቅርታ በጣም። አይ ችግር የለውም። ከጁኒ ጋር ሆነን ብዙ በልተናል፣ ብዙ በርገር። ወደሽዋላ? ወደጀዋለሁ። በጣም ያበደ ነው እና ይጸዳል በጣም። እሷ ነች የከፈለችው። ባይ ዘ ወይ አንቺ ነሽ የከፈልሽዋ። ስልኬ ባትሪ ጠፍታ ያው ግዴታ ሆነባት ዛሬ። ለምን ትናገራለህ? ደስ እንዲልሽ። ለምን ትደብቂያለሽ? ለምን የምን ገመና ነው? ምን ገመና? እና ልጋብዝሽ ብላ አምጥተኸኝ አንቺ ከፈልሽ ምን ችግር አለው? ሌላ ቀን ጋብዝሻለሁ አጥፍ አድርጌ። እንጀራ መብላት ነበር የፈለገችው። እንጀራ ነበር ያረካኛል ያለችው። አሁን በርገር አርክቷታል። እግዚአብሔር የተመሰገነ ይሁን። ከካናዳ የመጣ በርገር ነው። አረካሽ በርገሩ? ካናዳ እንደዚህ ጠፍቶ? ያ የካናዳ በርገር ያረካል። ስቲኩ ይጠበሳል? ይጠበሳል። ያ ማለት ትኩስ ነው? አዎ ፍሬሽ ነው። አዎ በቃ ልቀቂ በርገሩ። እጅ ስጪ። ይሄንን 1 ሚሊዮን ብር ብትሰጥ እራሱ አልበላም። አትዋሽ። እኔ ነኝ እንደዚህ አፍሽን ከፍቼ ማስገባው እንደዚህ ዘጋሻለሁ። ዝግት እስከምትውጫት ዋጫት። ናፒሩት ቼክ አምጣ። ምን ትቀልጃለሽ? እንደዚህ ነው ማስገባው። እንደዚህ እያደረኩኝ ነው ማስገቢው። ታጠቀ እንደዚህ በቃ ጥቅጥቅ አደርጋለሁ።